ምን ጊዜ ተስፋ ልትቆርጡ አይገባም። አንድ ነገር ባይሳካላችሁ ላታመልጪ ያታሯሩጪ ነው። በቃ መሳካቱ ላይቀር ነገር ጊዜ ይፈጃል። ያ ነገር ደግሞ ያንተ ሬዚስታንስ ነው የሚወስነው። በቃ አንተ በአንተ አላማ ላይ ምን ያክል ሬዚስት አድርገህ አላማን ይዘህ ትቆያለህ የሚል ነገር። ለዚህ ምሳሌ የኤርቶግሉና የኦቶማን ቱርክ ታሪክ ለኔ ምሳሌ ናቸው። እነሱ በጣም የነሱ ፊልም ማየቴ በራሴ ላይፍ ውስጥ በራሴ አኗኗር ዘይቤ ውስጥ ብዙ ነገር የለወጠኝ ጭንቅላት ያስተሳሰቦች አሉ። በኋላ አስተማሪ ነች ነበርና ኦኬና ለማወቅ አሁን ላይ ተግቼ መስራት ፈልጋለሁ። ምንም ነገር ጊዜ ዌስት ማድረግ አልፈልግም። አላማዬን ማሳካት ፈልጋለሁ። እስከ ጥግ አላማዬን ማሳካት እችላለሁ። ማንንም ሰው ካላማዬ ሊያቆም ይችላል። ይሄን ቪዲዮ ከ2 ዓመት በኋላ ከ3 ዓመት በኋላ ከ4 ዓመት በኋላ ላይ ይችላል። ግን እዚህ ጋር ያለኝ ማንነትና ወደፊት ለመፍጠር ላይ የሚፈልገው አላማ ቀጥ ብሎ የቆመ ሰው ነው። እዚህ ጋር እኔ ለዓላማዬ ነው የምኖረው። ዓላማዬን ሳላሳካ የትም ንቅልቃለሁ። በዛ ኢንሻአላህ ተዓላ ምንም ጥርጣሬ የለኝም።